ከንቱ ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ እጅግ ከንቱ ከንቱ ነኝ ከንቱ ነኝ እጅግ ከንቱ እምነትና ምግባር ጥበብ ቢኖረኝ ጽድቅን አስተማሪ ትልቅ ሰው ብሰኝ ብጾም ብጸልይ ለድሆች ብራራ ምን ጥቅም ይሆን ጌታዬን ባልፈራ አምላኬን ባልፈራ ከንቱ ነኝ እጅግ ከንቱ ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ እጅግ ከንቱ ከንቱ ነኝ። አብ ወልድ መንፈስ ቅዱስ 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 በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን 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 አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሉይ በሆኑ በሦስትነት ወይም በሥላሴ ያመንኩ እየተማጸንኩ ጠላቴ ሴጣንን እክድሃለሁ። በዚህች እናቴ ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምን እናመሰግናለን። ጉልበቱ ላይ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። አምላኮች አምላክ፣ ጌቶች ጌታ፣ የንጉሶች ንጉሥ አንተ ነህ። የሥጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውንና ማይታየውን ዓለም ሳይፈጠር ከእሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማይ ከሚሆን ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ መለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። ያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድነናለን። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱም በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳድርጊልን፣ ኃጢአታችን ሁሉ አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳድርጊልን። ይህን ህብስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጅልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችውም ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማለች።
ነፍሴ እግዚአብሔርን ታላቅ ታደርገዋለች። በመንፈሴ በመድኃኒቴ እግዚአብሔር ደስ ይላታል። የባሪያቱን መዋረድ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራውን ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለሚስስ ነው። ኃይልን በክንዱ አደረገ። ልባቸው ሀሳብ ሊሆኑ ትዕቢተኞች ተናገራቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱንም እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ ተናገረ። የሶርያው ቅዱስ ኤፍሬም እንደደረሰ ዓርብ የሚጸለይ አምላክ ሊሆን ይችላል። ዳና ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ። ያለ ርኩሰት አምላክ ሊሆነሽ ድንግል ማርያም ሆይ እውነተኛ ፀሐይ ካንቺ ወጣልን። ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን። እርሱ ፈጥሮናልና ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር ምስጋና እናገኝሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከሊቀ አዳም ትበልጫለሽ፣ ከአሳቦች ትበልጫለሽ። ገናናትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለም። መላእክት ያገኙሻል፣ ሱራፌልም ያመሰግኑሻል። በኪሩቤል በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና፣ ሰውን የሚወድ ወደ እርሱ አቀረበ። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ እርሱን ሕይወት ለእኛ ሰጠን። ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና፣ ከአንቺ የተወለደ ሥጋችንን ተዋሃደ። መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋንና ክብር ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተምሽ የሌሊት ከተማ ነሽ። በኪሩቤል በሱራፌል ላይ አድሮ የሚኖር ጌታን በማዕዶሽ ይሸዋልና፣ በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እንደጠባ ይኸውም ሁሉን የሚያድን አምላካችን ለዘላለም ይጠብቀን። ስግደትና ምስጋና ይድረስሽ። ቅድስት ሆይ ድንግል ማርያም የሽቱ ምድራዊ ሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አጥቷል። እኛም እርግማን አጠፋን፣ ሀገራችንን ምስማስ በልዩ ትንሣኤው ሰው ዳግመኛ ወደ ገነት መለሰው። ቅድስት ሆይ ንጽሕት ድንግል ማርያም የታመነች አምላክ ወለደች ናት። ሰዎች ብዙ ማለት ናት። ኃጢአታችን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ቅድስት ሆይ ድንግል ማርያም በቤተ መቅደስ ሰምታለች። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደ እግዚአብሔር ያውቃል አለች። የማይቻለው ብቻሽ የማይወሰነውን ምንም የሚወሰን እንዲወሰን በግድ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። ያውቃል ማድረሻለ የክርስቲያን ወገኖች ምዕመናን የምትሰበስቢያችሁና ማየው ሥላሴ ሰግድን መስገድን የምታስተምሪያችሁ ሰፊ መጋረጃ አንቺ ነሽ። ሙሴ ያየውን የእሳት አፍ ተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው እግዚአብሔር ሰማይና ምድር ለፈጠረ ጌታ ማደሪያዎች 9 ወር በማኅፀን ተሸከምሽ። ሰማይና ምድር ለሚያወስኑ ፍታሞች አንቺ ከምድር ወደ ሰማይ ለማለት ተሰራሞች ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን ፍጹም ደስታ ያለው ካንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጣር በምትውልድ ሰግደዋል። አንቺ ማርያም ግን ጸከን ሰማሽና መጥቶ ያዳንን የፍጥረት ሁሉ ገዢ የሆነ ንጉሥ ወለድሽ። ሰውንም ወዳጅ ነው። ስለዚህ ማርያም ማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያልን መልአኩ እናመሰግንሻለን። ቅድስት ሆይ ማርያም ሆይ ድንግል ሆይ ለምኝልን። የንስዋ መላእክት ማርያምን ብሎ ጠላት ውስጥ ያመሰግን አዳስ አዋራችን ስለ መልአክ ማርያምን ቃል ተቀበለው አንቺ ዘንድ ይመጣልና በማኅፀንሽ የሚያድራል እንዴት እንደምስከዳኒታ ከሰማያት ወርዶ እርሷን ባህሪ ባሪያት በስድስተኛ ወር ገብርኤል መልአክ እግዚአብሔር ከአንዲት ሀገር ናዝሬት ጌታ ከምትባል ሴት የዚህች የድንግል ስሟ ማርያም መልአኩ ለእርሷ ገብቶ እንዲያላት እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ መስሎታችሁ ሰው ከሴቶች ይልቅ አንቺ ብሩክ ፍቅር አነጋገር እንዴት እንዲህ ያለ ምስጋና እንጂ መቼ አይደረግም።
መልአክ እንዲህ አላት፣ ማርያም አትፍሪ፣ በእግዚአብሔር ዘንድ ባለሟልና ከተሻልናት እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ መድኃኒት አባቱ ፋሲካው እርሱ ያዕቆብ በተሳለ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ የነገር መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ እነሆ ከአንቺ ወገን የምትሆን ሳሌት ከሸለቆች ልጅም አገኘች፣ እነሆ 6 ወር ተፈታች የለምና። ማርያም መልአኩ እንደ ቃል እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ማርያም ድንግል አንቺ ክብር ምስጋና ይገባሽ፣ ወላዲተ አምላክ ነሽና ምስጋና ይገባሽ፣ ቅድስት ነሽና ምስጋና ይገባሽ፣ መለኮት ማደሪያ ነሽና ምስጋና፣ የተሸለምሽ ድንኳን ነሽና ምስጋና፣ የመላእክት እቴዝ ሁሉ እናት ነሽና ምስጋና፣ የሁሉም መቤት ማርያም ምስጋና፣ የሁሉ ፍቅረኛ ማርያም ምስጋና፣ ልዑል ማደሪያ ተወልደ መርሻና ምስጋና፣ በወርቅ የተሸለምሽ የትቤት ጎዳ ጌትስ ጎኖችሽ ወርቅ አመልማለች ለሙላችን የምስራቅ ልጅ አፍራ እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክንሽ ከአባራቱ ከፍተሳለች ማርያም ወይ ከተመረጡ የተመሽ ከከበርሽ ከከበርሽ ላንቺ ምስጋና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጻድቃንን በቀኙ ኃጥአንን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ከቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም ለዘላለሙ ይቅር ይበለን። አሜን። ይቅር ይበለን። አሜን። ይቅር ይበለን። አሜን። 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 አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ እየበደልን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ድርሳነ ሚካኤል። ተፈጥሮ ነደ እሳት ነበልባላዊ የሆነ ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይሄ ነው። አማላጅነቱ ከሁላችን የቅድስት ቤተክርስቲያን የወንጌል ተክል ቡቃያዎች ከሆነ በወልድ ዋሕድ ደምም ተዋህደን ክርስቲያን ከክርስቲያን ጋራ ደምም ከተዋጀን ከክርስቲያን ጋራ ይኑር፣ ከክፉ ዘመን መከራም ያድነን ለዘላለሙ አሜን። በአንድ ሀገር ውስጥ እግዚአብሔርን የሚፈራ ትእዛዙንም የሚያከብር ለበጎ ስራ የሚተጋ አንድ ክርስቲያን ነበረ። ሊቀ መላእክት ቅዱስ ሚካኤልንም ይወድ በፍጹም ደስታ ደስ ብሎት ዝክሩንም ይዘክር ነበረ። ይኸውም ክርስቲያን ሰው ሚስቱን፣ ልጆቹን፣ አሽከሮቹን፣ ቤተሰቦቹን የሚያስተዳድረው በእርሻ ስራ ከሚያገኘው ምርት ነው። እርሱም አስቀድሞ በታላቅ ደስታ የሊቀ መላእክት ቅዱስ ሚካኤልን ዝክር ባህሉን እያደረገ ይኖር ነበረ። እጅግ ባለጸጋም ሆነ፣ ብዙ ሀብትንም አገኘ። በአንዲቱ ዓመት በእርሻው ላይ የዘራው አዝመራ አሰመረለት፣ ብዙ ስንዴ፣ ሌላም በየአይነቱ ብዙ እህልን አገኘ። ግብሩ ግን እንደ ቀድሞ አልሆነም። የሊቀ መላእክት ቅዱስ ሚካኤልን ዝክር ባህል ቸል ስላለ የቀድሞ ስራውንም ዘነጋው። በአዝመራ ሁሉ ውስጥ ትል ወጣበት፣ እጅግ ያማረ የበጀ አዝመራውን ሁሉ በልቶ አጠፋበት። ያን ጊዜም ሀሳብ ገባው፣ የሊቀ መላእክት የቅዱስ ሚካኤልን ዝክር ስላስተጓጎለ ታላቅ መከራ ደርሶበታልና አዝመራውንም ሁሉ ጠፍቷልና ታላቅ ድንጋጤም አደረበት። ከዚህም በኋላ ተጸጽቶ የሊቀ መላእክት ቅዱስ ሚካኤልን ዝክር
በዓሉን በፍጹም ትጋት ከቀድሞ የበለጠ ያደርግ ጀመረ። ንስሐም ገብቶም በዘመኑ ሁሉ በጎ ስራን ከቶ ችላ አላለም። እግዚአብሔርም የሚወድ የሚመጸውተውን እግዚአብሔርም የሚመጸውተውን የሚመግበውን አላሳጣውም። ፈጽሞ ይቅር ባይ ነውና በይቅርታ መልእክተኛ ቅዱስ ሚካኤል ጸሎት ንስሐውን ተቀብለው በቅዱስ ሚካኤል የቀድሞ ቸርነትን አላጓደለበትም። ሁለተኛም የምድሩን ፍሬ አበዛለት፣ ተመልሶ እንደ ቀድሞ ሆነ። ትልም እህሉን አልነካበትም። የእግዚአብሔርም ጸጋ አደረበት። የቅዱስ ሚካኤል በረከት በቤቱ በእርሻ ወረደለት። በሊቀ መላእክት ቅዱስ ሚካኤል ጸሎት በገዛ ሀብቱ ሁሉ ከቀድሞ ይልቅ ፈጽሞ በዛለት። ይህ ሰው በጎ ስራን አብዝቶ ለነዳያን ለምስኪን ምጽዋት እጁን ዘረጋ። ለሰው ሁሉ ይራራ ጀመረ። የሊቀ መላእክት የቅዱስ ሚካኤል በዓሉ በሚከበርበት ቀን በቅዱስ ሚካኤል ስም እንዲህ እያደረገ ኖሮ በበጎ ዕረፍት አረፈ። በቅዱስ ሚካኤል ጸሎትም ወደ መንግሥተ ሰማያት ገባ። ልመናውና በረከቱ በእኛ ላይ በማኅበረተኞቻችን ላይ ይዋል ይደር ለዘላለሙ አሚን 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 አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ ጥበቃው አማላጅነቱ ቸርነቱ በዘላለም ከእኛ ጋራ ጸንቶ ይኑር። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን። ልሳነ ገብርኤል ጸሎቱና በረከቱ ለዘላለም ከእኛ ከማኅበረተኞቹ ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። በቅዱስ ገብርኤል ስም የታነጸች ቤተ ክርስቲያን ስራዋ ከተፈጸመ በኋላ ደስታን የተመላ ሊቀ መላእክት ቅዱስ ገብርኤል በብሩህ ገጽና በፍጹም ደስታ ተገልጾ የእግዚአብሔር ወዳጅ አውር ሆይ ስለ በጎ ስራና ስለ ፍጹም ድካም እጅግ ደስ አለኝ። እነሆ ዛሬም ወደ እግዚአብሔር አመልክቼ በመንግሥተ ሰማያት በሰው እጅ ያልተሰራ ቤት እንደተዘጋጀልህ ገልጽልሃለሁ አለው። ወዳጄ አውር ሆይ ወደዚህ ገዳም የሚመጡ ሰዎች ሁሉ ድሃም ቢሆን ባለጸጋም ቢሆን መሻታቸው ተሟልቶላቸው ይመለሳሉ እንጂ ከእነርሱ አንዱ እንኳን አዝኖ አይመለስም። ወዳጄ አውር ሆይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቢመጡ በእውነተኛው አምላክ በጌታዬ በኢየሱስ ክርስቶስ ኃይል ሳይፈወሱ ተስፋ ቆርጠው አይመለሱም። በዚች ቤተ ክርስቲያን ውስጥም ብዙ ተአምራት ይደረጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደዴ የተነሳ ከእሷ አልለይም። ከሌሎች ገዳማት አድባራት ሁሉ ከፍ ከፍ ትላለች። እሷን ለመማፀን
ከልዩ ልዩ አህጉር የሚመጡ ሰዎች እንደ ሰማይ አዕዋፍ ይበዛሉ። ጸሎታቸውም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚሁ ወደዚህ የሚመጡትን ሰዎች ሰውነታቸውን ኃጢአት ያነጹ ዘንድ አዘዛቸው። ቅዱሳን ሐዋርያትም እንደ አስተማራቸው እግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆ የእግዚአብሔር የምክሩ አበጋዝ ወዳጄ ሊቀ መላእክት ቅዱስ ሚካኤል በአንተ ላይ የሚነሱትን የጠላቶችን ኃይል እናደክማቸዋለን። እነሆ በወርሃ ሰኔ 26 ቀን ለሚከበረው ቅዳሴ ቤተ ክርስቲያን እንዲገኝ ወደ ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ ፈጥነ ላክበት። በዚህችም ዕለት እግዚአብሔር አምላኬ በዕብራውያን ሰራዊቱ መላእክት ላይ አለቃ አድርጎ ሾሞኛልና። ወዳጄ አውር ሆይ ከኤጲስቆጶሱ አባ ይስሐቅ በኋላ በእርሱ ወንበር ላይ የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችንም አታሳዝን። ወንድሞች ከዚህ ወጥተው በታናሽ ለቅሶ በታናሽ ቀይሶ በምትባል ሀገር እስከ ዕለተ ሞታቸው ድረስ በዚያ ይኖሩ ዘንድ ይችላሉ። ነገር ግን አንተ ከዚህ ዓለም ተለይተህ ባረፍ ጊዜ ስጋቸውን አምጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር ለሚጋደል እስክንድራዊው አባ ዮሐንስ የሆነውን የአንተን ነገር ሁሉ ከመጀመሪያው እስከ መጨረሻ ንገረው። እነሆ ከእግዚአብሔር የሆነውን ሁሉ ነግሬ ፈጸሙ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ዘውትር ካንተ አልለይም። ለሚገጥም ችግር ሁሉ ፈጥኜ እደርስልሃለሁ ብሎት ሊቀ መላእክት ቅዱስ ገብርኤል ከእርሱ ተሰወረ። አሁንም በሊቀ መላእክት በቅዱስ ገብርኤል አማላጅነት እግዚአብሔር ላደረገለት ስራ ሁሉ ከፍ ያለ ምስጋናን አቀረበ። በማግስቱም ጠዋት ሊቀ መላእክት ቅዱስ ገብርኤል እንደነገረው ወደ ፍዩም ኤጲስቆጶስ አባ ይስሐቅ ዘንድ መልእክተኛ ላከ። ኤጲስቆጶሱም ላንተ ለቤተ ክርስቲያኑ ቀሳውስትና ዲያቆናት ጋር ብዙ ክርስቲያን ወገኖች አስከትሎ መጣ። ከዚህም በኋላ ኤጲስቆጶሱ አባ ይስሐቅ በወርሃ ሰኔ 26 ቀን በዕለተ እሑድ እንደ ልማዱ ሥርዓተ ጸሎቱን አድርሶ በአብና በወልድ በመንፈስ ቅዱስ ስም ባረካት፣ አከበራት። ስሟንም በሊቀ መላእክት በቅዱስ ገብርኤል ስም ሰየማት። ኤጲስቆጶሱም አውርን በማዕረገ ቅድስና ሾመው። በዚህ በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ስለተደረጉት ልዩ ልዩ ተአምራትና ስለተፈጸሙት ድንቅ ስራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ 7 ቀን ድረስ ቆዩ። ከጥቂት ቀን በኋላ የፍዩም ሀገር ኤጲስቆጶስ አባ ይስሐቅ ስለ አረፈ የሀገሩ ታላላቅ ሰዎች እና ሽማግሌዎች የቤተ ክርስቲያን ሊቃውንት ተሰብስበው አሁንን ወደ እስክንድርያ ሊቀ ጳጳስ ይዘውት ሄዶ ኤጲስቆጶስ አድርጎ እንዲሾሙላቸው ጠየቁት። እሱም ሊቀ ጳጳሳቱ ኤጲስቆጶስነትን እሾምላችሁ ዘንድ ማንን ትመርጣላችሁ አላቸው። እነርሱም ቅዱስ አባታችን ሆይ ሌላ ሰው ይነግር ዘንድ አትሻም፣ ነገር ግን በአንተ ላይ ባደረ በመንፈስ ቅዱስ ገላጭነት አንተ ታውቃለህ፣ ሁሉን እርሱ ይነግራል እንጂ ብለው መለሱለት። ኤጲስቆጶሳቱም በእርሱ ዘንድ ጥቂት ቀናት እንዲሰነብቱ አዘዛቸው።
ከሌሊቱ በአንደኛይቱ ሌሊት ሊቀ መላእክት ቅዱስ ገብርኤል ለሊቀ ጳጳሳቱ ተገልጾ ነገ ጠዋት ተነስተህ ደብረ ኔቅሮን የሚለውን ቀሲስ አውረን ኔቅሮን የሚኖረውን ቀሲስ አውረን አስጠራው። በኤፍሬም ሀገር በአውራጃ ዋና በዙሪያዋና ሁሉ ኤጲስቆጶስነትን ሾመው። እሱ ሐሰትን ከእውነት እየለየ እውነትን በመፍረድ ሕዝቡን እንዲጠብቅ እግዚአብሔር ለዚህ ማዕረግ ሹመት መርጦታልና እንደዚሁ ቸል ሳትል ይህንን ነገር ፈጽመ አድርግ ብሎት ከእርሱ ተሰወረ። ሊቀ ጳጳሱም ካህናቱና ከእነርሱም ጋር ካሉት ሰዎች ያየውን ራእይና የታዘዘውንም ሁሉ ነገራቸው። ስለ ዕውር ሹመትም ሀሳባቸውን ከእርሱ ሀሳብ ጋር አንድ አደረገ። ስለዚህ መልካም ጠባቂ አባት ስለሰጣቸው እግዚአብሔርን አመሰገኑት። ሊቀ ጳጳሱ አባ ሐውርን ለኤፍሬም ሀገር አውራጃዋና በዙሪያ ኤጲስቆጶስ አድርጎ በአብሮነት እንድሾምላቸውና ከዚህም በኋላ ኤጲስቆጶስ አባ ሐውርም ወደ ደብረ ኔቅሮን ተመልሶ መጣ። በዛም አብያተ ክርስቲያናት አሳነጸ። ከሀገሩም ወደዚያ ገዳም ለመጡ ለእንግዶችና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያኑ የሚያስፈልጉ ልዩ ልዩ ንዋየ ቅድሳት መግዣ የተረፈውን ገንዘብ ለነዳያን መጸወተ። ለመጽዋት ወደ እርሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበረ። የሊቀ መላእክት ቅዱስ ገብርኤል ጸሎቱ በረከቱ ከእኛ ከማኅበረተኞቻችን ጋር ለዘላለሙ ጸንቶ ይኑር፣ አሚን አሚን አሚን። የመልአኩ የቅዱስ ገብርኤል ረድኤቱ ጥበቃው ምሕረቱ ቸርነቱ ለዘላለም ከእኛ ጋር ጸንቶ ይኑር፣ አሚን 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 አሚን። ይሁንልን፣ አሚን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ኢየሱስ ክርስቶስ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ አንደኛ ክፍል። ተአምሩን ከማንበብ በፊት ይህንን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ኅብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲህ የሆነው ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው፣ አሚን። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፉ የግርፋቱ ቁስሎች ጋር የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ሥጋው በፊት ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን፣ አሚን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ
ክርስቶስ ከተወራረደው ሥጋ እንመገባለን። ከጎንህ ምንጭ ከተቀዳው ደም ጠጥተን እንረካለን። ደምግባትን ለማግኘት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችንን ምላ። ማያዊ በሚሆን በተቀበልከው መከራ ቁስለ ነፍሳችንን ፈውስ። አሚን 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 አሚን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ዳግመኛም ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ለጣዖት የሚሰግዱ ከአሕዛብ ወገን ይነሳሉና ለጣዖት የሚሰግዱ ከአሕዛብ ወገን ይነሳሉና እወቁ። ምድር ለምድር እየጎተቱ እያንገላቱ ይገድሏችኋል። ስምዖን ሆይ እወቅ፣ እኔ ከአዳም በለበስኩት ሥጋ የምሞተውን ሞት ትሞታለህና እኔም እንደምሰቀል አንተም በታላቁ አገር በሮም በእንጨት ላይ ትሰቀላለህና ሁላችሁም ከሀገር ወደ ሀገር ትሰደዳላችሁ። ዳግም እስክመጣ ድረስ የታገሰ ግን ከመከራው ሁሉ እርሱ ይድናል፣ ሞትም አያገኘውም። መኖሪያውም በተድላ መንግሥተ ሰማያት ይሆናል። አንተ ወዳጄ ዮሐንስም በሀገር ላይ ለአንበሳ ትሰጣለህ። ነገር ግን ዳግም እስክመጣ ድረስ ሞትን አትቀምስም። ከዚያ በኋላ ግን ከዚህ ዓለም ወደ ተዘጋጀላችሁ ሰማያዊ መንግሥቴ ትወሰዳለህ። መንፈስ ቅዱስ ከሁላችሁ ጋር ይኖራል። እኔ ከአብ ዘንድ መምጣቴንና ተመልሼም ወደ አብ እንደሚሄድ የማያምኑ እውነትን በሐሰት የሚለውጡ በጠቅላላውም ዓለምን ስለ ኃጢአቱ ይዘልፈዋል። ወንድሞቼ እወቁ፣ እኔን የሚከተል ሙሽርነቱ ከሱ አያልፍምና ተጠበቁ። ከእኔ ፈቀቅ አትበሉ፣ እወቁ። እኔ ከእናንተ ተለይቼ ወደ ሰማይ ከፍ ከፍ ካልኩ በኋላ አሕዛብ ይመጣሉ፣ ለጣዖትም ይሰግዳሉ፣ ለሰይጣንም በግልጽ መሥዋዕት ያቀርባሉ። በዚህ ሥራቸው ሁሉ ይመካሉ። በዚያን ጊዜ በወናፍ እሳት እንደሚጣራ ወርቅ ወገኖችን ከእነዚህ አሕዛብ መካከል እጠራችኋለሁ። በዚያም ጊዜ የእስራኤል ልጆች እያሳደዱ ይገድሏችኋል። እኔን ስለመውደዶ በእኔ ሃይማኖት ጸንቶ ስለመቆየቱ በሱ ላይ ዘውትር የሚደርስበት መከራ ሁሉ ያልተሰቀቀ የሰማያት መሳከው ይከፈትለታል። ማንም ቢሆን በእኔ አምኖ በእኔ ተማጽኖ ወደ እኔ የሚመጣውን ሁሉ ለዘላለሙ አልተወውም። ጌታ ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርቱ በዚህ ዓለም ስለሚደርስባቸው መከራ በሰማይ ስለሚጠብቃቸው ክብር ይህንን ተናገረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ ምሕረቱ ቸርነቱ እስከ ዘላለሙ ይጠብቀን። ኃጢአት በደላችንን ይደምስስልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። ሁለተኛ ክፍል ተአምር ከተነበበ በኋላ ይህንን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስን በበትር የተመታኸውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ።
አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንድነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ሆይ ሰላም እንላለን። አቡ ከነቢስ ዮሐንስ ሆይ ሰላም እንላለን። አወጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንላለን። የጌታ ባለሟል ዮሐንስ ሆይ ሰላም እንላለን። ድንግሉ ዮሐንስ ሆይ ሰላም እንላለን። ወንጌላዊ ዮሐንስ ሆይ ሰላም እንላለን። በዕዝነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንላለን። የቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛ ልጆቻችሁ በተሰጣችሁ ስልጣን ባርኮን። አሚን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ሥጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሚን 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 አሚን። የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ ምሕረቱ ቃል ኪዳኑ ቃሉ ይጠብቀን፣ ቃሉ ይጠብቀን። በምሕረቱ በቸርነቱ ያድነን፣ በምሕረቱ በቸርነቱ ያድነን፣ በምሕረቱ በቸርነቱ ያድነን። ከክፉ ያውጣን፣ ከመከራ ይሰውረን። ከክፉ ያውጣን፣ ከመከራ ይሰውረን። ከክፉ ያውጣን፣ ከመከራ ይሰውረን። ስለ እናቱ ስለ ቅድስት ድንግል ማርያም ሲል ይማረን። ስለ እናቱ ስለ ድንግል ማርያም ሲል ይማረን። ስለ እናቱ ስለ ድንግል ማርያም ሲል ይማረን። ማህበረተኞቻችንን ያብዛልን፣ በበረከቱ ይጎብኝልን። የልቦናቸውን መሻት ይፈጽምልን፣ ክፉውን ያርቅልን፣ በጎን ያቅርብልን። አቤቱ ይማረን ይማረን፣ አቤቱ ይማረን ይማረን፣ አቤቱ ማረን ይማረን። አሜን ይሁንልን ይደረግልን፣ አሜን ይሁንልን ይደረግልን፣ አሜን ይሁንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ነሐሴ 1 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ስንክሳር። ዓመታዊ የቅዱሳን በዓላት፣ አንደኛ በዓተ ጾመ ፍልሰታ። እሰይ በበረከት በቸርነት በሩሩነት ጎብኝን። አሚን አሚን። የበረከት ጾም ያድርግልን። ሁለተኛ አበው ሐዋርያት ዮሴፍና ኒቆዲሞስ። እሰይ እሰይ እሰይ። በረከታቸው ቃል ኪዳናቸው ለዘላለሙ ከእኛ ጋር ጸንቶ ይኑር። አሚን 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 አሚን። ሶስተኛ ቅዱስ አሞሊ ሰማዕት፣ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አራተኛ ታላቁ ቅዱስ በላሞን ገዳማዊ፣ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አምስተኛ
ቅድስት ሐና የመብርሃን እናት እሰይ በረከቷ ቃል ኪዳኗ ለዘላለም ከኛ ጋር ጸንቶ ይኑር። ስድስተኛ ቅድስት ሐና ነቢይት ወለተ ሩፋኤል ወለተ ፋኑኤል በረከት ቃል ኪዳኗ ለዘላለም ከኛ ጋር ጸንቶ ይኑር። እሰይ ሰባተኛ ደናግል ቅዱሳተ የንግሥት ሶፊያ ልጆች እሰይ በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። ወራዊ የቅዱሳን በዓላት አንደኛ ልደታ ለማርያም ድንግል እግዝእትነ እሰይ እናቴ እመቤቴ በቃል ኪዳንሽ ጠብቀኝ፣ በአማላጅነትሽ ማልደሽ ከልጅሽ ከአማኑኤል አስታርቂን፣ አሚን። ሁለተኛ ቅዱሳን ኢያቄም ወሐና እሰይ በረከታቸው ቃል ኪዳናቸው ለዘላለም ጸንቶ ይኑር። ሶስተኛ ቅዱስ ራጉኤል ሊቀ መላእክት እሰይ በረከት ቃል ኪዳኑ ለዘላለም ከኛ ጋር ጥበቃው ይኑር። አራተኛ ቅዱስ በርተለሜዎስ ሐዋርያ እሰይ በረከት ቃል ኪዳናቸው ለዘላለም ጸንቶ ይኑር። አምስተኛ ቅዱስ ሚልኪ ትሩፈ ምግባር እሰይ በረከታቸው ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ ይኑር። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎርላል። እሰይ እሰይ ሰዓቱ ደቂቃውን መንፈቁንም በሰላም በፍቅር እንዲያኖረን እግዚአብሔር ይጠብቀን። በዚህችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። በረከት ቃል ኪዳኑ ለዘላለም ከኛ ጋር ጸንቶ ይኑር። በዚህችም ቀን የአምላክን የወለደች የእመቤታችን የድንግል ማርያም እናቷ የሐና መታሰቢያዋ ነው። ዳግመኛ የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳን ደናግል መታሰቢያቸው ነው። በረከታቸው ከኛ ጋር ይኑር ለዘላለሙ አሚን። እሰይ ተመስገን አሚን። እሰይ ተመስገን አሚን። እሰይ ተመስገን አሚን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች ዮሴፍና ኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። እሰይ በረከታቸው ቃል ኪዳናቸው ለዘላለሙ ከኛ ጋር ጸንቶ ይኑር። አሚን 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 አሚን። ይሁንልን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 ይሁንልን ይደረግልን። እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም ጥላሽን ስጭን ጣይብን ጥላሽን ስጭን ጣይብን ጥላሽን ስጭን ጣይብን ቀኝ እጅሽን በአንገታችን ላይ አስቀምጭብን። ጠላታችንን ተሳቆ ደንግጦ ከኛ ይወገድልን፣ ከኛ ይሰደድልን፣ ከኛ ወጥቶ ወደ ቤቱ ወደ ቦታው ይመለስልን። በስምሽ በቃል ኪዳንሽ አላቅን። መድኃኔዓለም የኔ ጌታ አማኑኤል የኔ ጌታ ኢየሱስ ክርስቶስ የኔ ጌታ ነፍሴን ጠብቃት ያዛት፣ ነፍሴን ጠብቃት ያዛት፣ ነፍሴን ጠብቃት ያዛት። ጠላቴ ሴጣን ዲያብሎስ እንዳያገኛት ነፍሴን ጠብቃት ያዛት። ጠላቴ ሴጣን አርዮስ እንዳያት ሊቁ መልአክ ቅዱስ ሚካኤል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ገብርኤል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ሩፋኤል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ራጉኤል በዕለተ ቀን ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ኡራኤል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ፋኑኤል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ሳቁኤል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ አፍኒን ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ሱሪያል ፈጥነ ድረስልኝናልኝ። ሊቁ መልአክ ቅዱስ ሰዳክያል ፈጥነ ድረስልኝናልኝ። 99 ነገደ መላእክት ፈጥናችሁ ድረሱልኝ፣ ፍጠኑልኝ፣ ድረሱልኝ። 40 እንስሳ ኪሩቤል ፈጥናችሁ ድረሱልኝ፣ እርዱኝ። 24 ካህናተ ሰማይ ሱራፌል እርዱኝ፣ ተራዱኝ። ከአምላኬ ከሥላሴ አገናኙኝ። ኃይልን ጉልበትን ጽናትን ያስታጥቁኝ፣ ብርታትን ይስጡኝ። ኃጢአት በደል የሚደምሰስልኝ የማህበሩን ሁሉ በረከት ማህበሩን ሁሉ በበረከታቸው ይጎብኙልን። ቀዳሚ ሰማዕት ቅዱስ እስጢፋኖስ ፈጥነ ድረስልኝ። ሰማዕቱ ቅዱስ ጊዮርጊስ እርዳይ ተራዳይ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ መርቆሬዎስ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ ሰማዕቱ ቅዱስ ቂርቆስ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ ሮቆ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ ፋሲለደስ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ ገላውዲዮስ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ ቴዎድሮስ ፈጥነ ድረስልኝ ላለኝ። ሰማዕቱ ቅዱስ ሚናስ ፈጥነ ድረስልኝ ላለኝ። ሰማዕቷ ቅድስት አርሴማ ፈጣኗ ሰማዕት እጅግ ተራጂ ፈጥነሽ ድረሽልኝ፣ ፈጥነሽ ድረሽልኝ። ጠላቴን ያዥልኝ፣ ጠላቴን ያዥልኝ፣ አሳጅልኝ። ጠላቴ ዲያብሎስ ነው፣ ያዥልኝ፣ አሳጅልኝ። ጠላቴ ሴጣን ነው፣ ያዥልኝ፣ አሳጅልኝ፣ ያዥልኝ። ሰይፈ ሥላሴ ሰይፈ ሥላሴ ሰይፈ ሥላሴ ሰይፈ ሥላሴ የሥላሴ ሰይፍ የሥላሴ ሰይፍ የሥላሴ ሰይፍ የሥላሴ ሰይፍ ጠላታችንን ከምድረ ገጽ ያስወግድልን። ጠላታችን ሴጣንን ከምድረ ገጽ ያስወግድልን። ጠላታችን ዲያብሎስን ከምድረ ገጽ ያስወግድልን። ሰይፈ መለኮት ሰይፈ መለኮት ሰይፈ መለኮት የመለኮት ሰይፍ የመለኮት ሰይፍ የመለኮት ሰይፍ
ጠላታችን አርዮስ ዲያብሎስን ከምድረ ገጽ ጠራርጎ ይውሰድልን። ጠላታችን አርዮስ ዲያብሎስን ከምድረ ገጽ ጠራርጎ ይጣልልን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አሜን። የመስቀሉ ኃይል የመስቀሉ ኃይል የመስቀሉ ኃይል ጠላታችን ሴጣን ዲያብሎስን ጠፍንጎ ይሰርልን። የመስቀሉ ኃይል ጠላታችን ሴጣን ዲያብሎስን ጠፍንጎ ይሰርልን። የመስቀሉ ኃይል ጠላታችን ሴጣን ዲያብሎስን ጠፍንጎ ይሰርልን። አሜን ይሆንልን። አሜን ይደረግልን። አሜን ይሆንልን። አሜን ይደረግልን። ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ 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 ቡባጋ ቡባሉ 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 ቡባክ 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 ተያዝነው 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 ተያዝነው። ይሄ ልጅ ወደ ዓለሙ ወጥቶ የተሰጠው ጸጋ የተገለጠበት ቀን አለቀልን። ተከታዮቹንም አንችላቸው። አቤት ጉዳችን የፈላው እሱ ቀን ነው። አሁንስ በጋን ውስጥ የተደበቀ መብራት ነው። በጋን ውስጥ የሚበራ መብራት ነው። አሁንማ በጋን ውስጥ ያለ መብራት ነው። አቤት የወጣ ቀን ስንት ጉዳችንን ይወጣል። ስንትና ስንት ወገኖቻችን ይያዙብናል፣ ያስይዝብናል። ይህ ልጅ ባጭሩ ማን ያስቀይርን? ማን ያስቀርልን? ማን ያስቀርልን? አሁን ፈራ ነው ነገሩ ተገለጠልን። ማን ያስቀርልን? ባጭሩ ማን ያስቀርልን? ማን ይቅጣልን? ማን ያዝልን? ማን ይሰርልን? አቅማጣን ማን ይግደልልን? ይህ ይወጣልን። ይህ ልጅ ወጣ ቀን ወጥቶ ይህንን አድርጎ ያስያዘን ቀን ጉዳችን ፈላ። ተከታዮችንም አንችለው ብዛቱን፣ የሚበቀለን ሰው ብዛቱንም አንችለውም። መድኃኔዓለም ከለላ መከታ የሆነው ሥላሴ መለኮታዊ ኃይሉን የጠብቁት። ወይኔ ጉዳችን ነው ነገሩን አወቅነው። ነገሩን መቼ ይወጣብን ይሆን? ጉዳችን ነው። መቼ ያወጣብን ይሆን ገብርኤል? መቼ ይዞብን ይወጣ ይሆን ገብርኤል? የዛን ቀን አለቀልን ጉዳችን ፈላ። የዛን ቀን አለቀልን ጉዳችን ፈላ። የዛን ቀን አለቀብን ጉዳችን ፈላ። አሁን እኮ ሙግታችን እንዳይወጣ እንዳይሰማ እንዳይደመጥ አቤት ውጊያችን አቤት አቤት ያወቁ የተረዱ ቀን ቶ አለቀልን። የዛን ቀን አለቀልን። የዛን ቀን አለቀልን። የዛን ቀን አለቀልን። የዛን ቀን ጉድ ፈላ በኛ ቀን። የጸጋውን ታብሳለች። አቤት ቆባለስ 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 ላሉ
Gabogale, Lalu 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 Gabogale. ተይዘንልሃል 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 ተይዘን መተናል እዚህ ክፉ ልጅ ጋር ተይዘናል ተይዘናል እዚህ ክፉ ልጅ ጋር ተይዘናል ተይዘናል እዚህ ክፉ ልጅ ጋር ተአስረናል ተአስረናል እዚህ ክፉ ልጅ ጋር ተአስረናል ተአስረናል እዚህ ክፉ ልጅ ጋር ተአስረናል ተአስረናል እዚህ ክፉ ልጅ ጋር አቃሎካ Wakaluka, 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 ከፋን በስላሴስ በአብ ወልድ በመንፈስ ቅዱስ በታሰርንበት በአብ ወልድ በመንፈስ ቅዱስ በታሰርንበት ስላሴ የሰና የሰመረ ይሆንልን አንሳንልን እድሜ ልክ ከጥፍር እስከ ፀጉር ድረስ ከሳሾችን የእኛን መንፈስ ነበር ጭና የመጣው እዚህ ከመምጣት በፊት ያው ተራገፈልን ከሳሾች ወደቁልን እዚህ አሳምረን እዚህ አብሮብን ልትሄድ በሰማይም ክስ የለን በምድር በሰማይም ክስ የለን በምድር በሰማይም ክስ የለን በምድር ይኸው ተፋንልህ አንተ በስላሴ ስም የጸና የሰመረ ይሆንልን ቅዱስ ገብርኤል ቅዱስ ሚካኤል ቅዱስ ጊዮርጊስ ቅድስት አርሴማ እመቤቴ ቅድስት ድንግል ማርያም ስማቸው ይባረክ ያዘዝከውን ሁሉ ይሆናል መንገድ ሁሉ ያምራል ልትሰራ የምትፈልገው ይሳካልሃል ያዘዝከውን ሁሉ ይሆንልሃል ሁሉ ይታዘዝልሃል ከዚህ በላይ ምን ትፈልጋለህ እግዚአብሔር ይመስገን ይሄ ነው የሚፈልግ እንግዲህ እግዚአብሔር ክብሩ ይስፋ ጨርሻለሁ በስላሴ ስም የጸና የሰመረ ጉድፈላብኝ በኔ ጨርሻለሁ እግዚአብሔር ይመስገን ሀያ ሻማት አንተ ሀያ ይሄ ልጅ አገልግሎቱ በይፋ የታወቀ ቀን እንደዚህ 6 ወርን ተቆይቶ ወረፋ ማይገኝ 6 ወርን ቆይቶ ወረፋ ያገኙ 6 ወርን ቆይቶ ወረፋ ያገኙ የፈራ ነው ይሄ ነው ያው ምንዋጋው ይሄን እኮ ነው ምንዋጋው እኮ ይሄን ነው እንዳይታወቅበት እንዳይገኝበት እንዴት ሆነን አቅማችን እንዲህ ከዛ ለማመለጠን እግዚአብሔርን በአደባባይ ያውጣው ቤቴ ሰማይ ክብር ወላዲተ አምላክ ስሟ የተመሰገነ ማለት ማርያም ጥቁር ድመት ሙሉ መንፈሷን ውጠንላችሁ ነበር ተፋለው በሷ መንፈስ አስረናችሁ ነበር መድኃኒዓለም ይመስገን በምሕረቱ ያገኘን መድኃኒዓለም የእሷን መንፈስ አርድን የእሷ
የእሷን መንፈስ ውጠን፣ የእሷን መንፈስ አስቀምጠን አስረናችሁ ነበረ። ሌሊቱን ሁሉ ሰበስባለሁ ያልኩት ሰራዊት ይኸው ወጡብኝ፣ ይኸው ተሸኙብኝ፣ ይኸው ተጠረጉብኝ፣ ይኸው በጨለማ፣ ይኸው በድቅድቁ፣ ይኸው ተጓዙብኝ፣ ይኸው በጨለማ፣ ይኸው እየሄዱ ዋይ ዋይ እያሉ እሳት እየፈጃቸው፣ እሳት እያቃጠላቸው ተሸኙ ወጡልሽ፣ ተሸኙ ሄዱልሽ፣ ተሸኙ ሄዱልሽ፣ ተሸኙ ሄዱልሽ፣ ተሸኙ ወጡልሽ፣ ተሸኙ ወጡልሽ፣ ተሸኙ ሄዱልሽ። በስመ ሥላሴ ስም ተፋ፣ በስመ ሥላሴ ስም ተፋ፣ በስመ ሥላሴ ስም ተፋው። ምን ትቸረችራለሽ? የምን ብለሽ በጅምላ ወተንልሽ የለም? በጅምላ እኮ ወጣንልሽ። አዎ ለምን ትቸረችራለሽ? የምን ብልሽ ምን ታውቂዋለሽ? ስንት ጉድ አለ፣ ስንት ጉድ ወጣው። አዎ ወጣን በጅምላ እንዳለ አዎ ገና ጀምር ነው እንጂ መጨረስ ነው አለን። በቤተሰቡ ዙሪያ በሙሉ ጉድ አለብን እኛ። እድሜ ልክ ያስርነው እኛ፣ ያሰቃየነው እኛ። አረ ጉድ ብዙ አለብን፣ አረ ጉድ ብዙ አለብን፣ አረ ጉድ ብዙ አለብን። እንለቃለን፣ እንወጣለን። ታዘናል፣ ምን እናደርጋለን? እንወጣለን፣ እንለቃለን። ታዘናል፣ ምን እናደርጋለን? እንወጣለን፣ እንለቃለን። ታዘናል፣ ምን እናደርጋለን? እኛኑ ለማስያዝ እኮ ነው በአቋራጭ የመጣሽብን፣ ሄድሽብን እዛ። ርሻለሁ። ወይኔ ወገቤን ቆረጠው፣ ተቆረጥኩት። 21 ሻማ ስጭ። አቤት አቤት፣ ምንድን ነው የምትይኝ? አለን እስከምትሄጂ ድረስ አለን። ቀድም እስከ 9 ሰዓት ድረስ እንቆያለን፣ እንሰበስባለን። አንቺ አለሽ የምታዝኝ እባክሽ። ከላይ ታዘዝነው ሰዓት መስቶብን ነው። ከላይ እኮ ነው ትእዛዙ ከላይ ነው፣ ከእናንተ አይደለም። እናንተ በምን ስልጣን አላችሁ? ከላይ እኮ ነው ትእዛዙ፣ ከሱ እኮ ነው ሰዓቱ። ሰይፉ ከሱ እኮ ነው፣ ቁጣው ከሱ እኮ ነው፣ ነበልባሉ ከሱ እኮ ነው። ትእዛዙ ከዛ ነው፣ ምንሸነፈው ከዛ ነው፣ ምንወርቀው ከዛ ነው። በዛ ትእዛዝ ነው ምንወርቅ፣ በዛ ትእዛዝ ነው ምናነሳ። ጨርሻለሁ። ፍቅርተ ማርያም አቀጥቆጥቆሽላሉ ቀመቀመለቆሾላሉ ቀበቀበቀጥቆሾላሉ ቀመቀመለወሾላሉ ቀበቀበቀጥሎሾላሉ ቆመቆመቆመያላሾላሉ ቀበተቀቦላሾቃ ቀበተቀደጦሾቤ ቶቆቶቆሎ በላሾፋ ስደት ውለቅ ሄደት ስደት ውለቅ ሄደት ስደት ውለቅ ሄደት ስደት ውለቅ ሄደት ስደት 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 ሄደት
ከውስጧ የተቀመጠን ተጎትተን ወጣን። እግዚአብሔር ይመስገን። በሆዷ የተቀመጠን ተጎትተን ወጣን። አንጀቴን ቆፍ ወደ የተላወሰ ጨርሻለሁ። አንስቻለሁ። ጨርሻለሁ። አንስቻለሁ። ይስመልኝ ኪዳነ ምሕረት በዕለተ ቀንሽ፣ በፍልሰታ ቀንሽ፣ በዛሬ ቀንሽ፣ በዕለተ ቀንሽ አስቢኝ እናቴ እመቤቴ ቢያት። አሁንም አስቢኝ ቢያት። አሁንም ይቀረኛል ገና ምን የተነካና እንደዚህ ከሆነ ጉዴ ብዙ ነው። አውጭኝ እናቴ ኪዳነ ምሕረት ቢያት። በማዘጠኛት ለምኛት 1 ኪሎ ጣላኪ አንቺ ጨረስኩ። ከልጆቹ ልክ ነው። እንግዲህ ምን አደርጋለሁ? መሰደድ ነው አመሌ ብዬ አድርጌ አቃተኝ ብዬ ተዋግቼው ብዬ አቃተኝ። እንዴት ብዬ አምላኩን ይዞ እንዴት ብዬ ላሸንፈው? አምላኩን ይዞ እንዴት ብዬ ልጣለው? አምላኩን ይዞ እንዴት ብዬ ልግደለው? አቃተኝ ብዬ ተሸነፍኩ። አሁንም አቅም አሳጣኝ። መግቢያ መውጫ አጣሁ። ጉዴ! ወይኔ ያ ሁሉ ትዕቢት ትምክህቴ ገደል ገባ። ያ ሁሉ ኃይሌ ተሸነፈ። ያ ሁሉ ጉልበቴ ደከመ። ያ ሁሉ ኃይሌ ተሸነፈ። ያ ሁሉ ጉልበቴ አለቀ። ስንቶቹ ሞቱብኝ። ስንቶቹ አቅሞቼ ሞቱብኝ። አቅም ጉልበቶቼ የተያዙብኝ ወደቁብኝ ሞቱብኝ። አቅም ጉልበቶቼ የተያዙብኝ ወደቁብኝ ሞቱብኝ። አቅም ጉልበቶቼ የተያዙብኝ ወደቁብኝ ሞቱብኝ። እግዚአብሔር ክብሩ ይስፋ። እመቤቴ ቅድስት ድንግል ማርያም በዚህ ሰዓት በሰላም ያበቃችን ክብርና ምስጋና ለእሷም ለልጇም ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል መተንበል የዛሬ ጉዴን ልቀቀው አንተ። የዛሬው ቀን ልቀቀው። የዛሬ ጉዴን ልቀቀው አንተ። ልቦናቸው የሚገለጥላቸው ያዩታል። ልቦናቸው እስከሚገለጥላቸው ግን ሰውረው። አሁንም አቅማችን እየዛለ ነው። ተመልካቹ ብዙ ይሆናል። ወይኔ ለኔ ውርደቴ ለኔ ወይኔ ለኔ ውርደቴ ለኔ ሚካኤል መተንበል ካነ አርያም ትሰመይ ወሰሰራፊ ዘምሮ ሳሮስ በዘምሎ ላልኡል ጊዜ ጸዋቱ ቀቀረበኒ በምረት ወሳህል ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቋኪ እማረዌናዊ ተማጸነብኪ በንታና እምኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቋኪ እማረዌናዊ ተማጸነብኪ በንታና እምኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቋኪ እማረዌናዊ ተማጸነብኪ በንታና እምኪ ወያቄ ባቡኪ ማበረነዮም ድንግል ባሪኪ
ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ሥራ ለእኔ ያደርገዋልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለዘላለም ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩት ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳደረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ልዑል እግዚአብሔር ሆይ፣ በደከምን ሰዓት ብርታትና ኃይልን፣ በተከፋን ጊዜ መጽናናትን፣ በመከራም በጤና ለዚች ለማለዳ ፀሐይ ያበቃ አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን ለዚህ ሰዓት ከነ ቤተሰቦቻችን በሰላም ያበቃህን ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለን፣ ክፉን ሁሉ አርቅልን፣ ዘመናችን ሁሉ ባርክልን። የጾም ጊዜያችንን የተባረከ የተቀደሰ ይሆንልን። በሰላም አስጀምረን በሰላምም አስጨርሰን አስፈጽመን፣ አሜን። ይህችንም ማህበራችንን የጸሎት የሚከታተል የሚሰማ ሁሉ ድህነትን የሚያገኝባት የጸሎት ሰዓት ትሆንለት። የጽድቅና የበረከትን የንስሐንም ፍሬ የምናፈራበት የጸሎት ሰዓት ትሆን ዘንድ የአምላካችን ሆይ አንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተህ ስጠው። በስራው በአገልግሎቱ የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። ያንተ ጸጋና ሰላምም ይብዛለት። በቃልና ረድኤትን አብዝተህ አድለው። የአገልግሎት ዘመኑን ባርክለት። በደጅም ጸንቶ ይቆይ ዘንድ አምላካችን ሆይ ሃይማኖቱን አስፋለት። ቤተሰቡን ቤተዘመዶቹ ሁሉ በሰላም በደስታ በፍቅር ተሳስበው ይኖሩ ዘንድ አምላካችን ሆይ ፍቃድ ይሁን። በልቡ የሚያስበውንም አንተ ታውቃለህና ምኞቱን አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። ላውርደው ከራሴ ላይ ዛሬ ከምቹ አልጋዬ ልውረድ ከመንበሬ
ያለ ይንበርከክ ጉልበቴ ሳይወድቅ ያገልግል አፈር ሰውነቴ አፈር ሰውነቴ ከንቱ ነህ እጅግ ከንቱ ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ እጅግ ከንቱ ከንቱ ነህ። እሳት ባየው ጊዜ እንደሚቃጠል ሳር ነኝና ጌታዬ በዚች ምድር ስኖር ሳረግብ በመከር እንደ ዱር አበባ በጉብዝናዬ ቀን ወደ ጽድቅ ልግባ ወደ ቤት ልግባ ከንቱ ነህ እጅግ ከንቱ ከንቱ ነኝ አንተን ካልፈራሁ አንተን ካልሰማሁ